ኢትዮጵያ ካብ መድረኽ ቀይሕ ባሕሪ ምግላላ ጠለባት ወደብ አጠናኺሮ ይቕጽላሉ። ኣብ ኢንስቲትዩት ጉዳያት ወጻኢ ላዕለዋይ ተመራማሪ ማእኸላይ ምብራቕ ዶክተር ማሕሙድ ሰዒድ ኣብ ዝእዋን እዚ ኣብ ዞባ ቀይሕ ባሕሪ ዘሎ ዘይርግእ ኩነታት ንኢትዮጵያ ኣብ ሓደጋ ጂኦፖለቲካዊ ተቓላዕነት ከም ዘተዋ ይገልጽ። ንፖለቲካዊ ቀርኒ ኣፍሪቃ ብቐረባ ዝከታተል ኤርትራዊ ኣቶ ዮሃንስ ክፍሌ ኢትዮጵያ ብጉዳይ ቀይሕ ባሕሪ ትሸቐል ኣላ ምባል ቁኑዕ ኣይኮነን ክብል ገሊጹሎም። ዝኽብርኩም ተኻተልቲ ንሙሉእ ትሕዝቱ በአምሓርኛ ዝተገበረ ቃለ ምልልስ ናባኹም ክነብሉ ኢና። ሰናይ ምክትታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ መተንፈሻ በማለት የገለጹትን የባህር በር ወይም ወደብ ለኢትዮጵያ አስፈላጊ እንደሆነ በይፋ ማሳወቃቸውን ተከትሎ የቀይ ባህርና የአሰብ ወደብ ጉዳይ ቀጠናዊ ትኩረትን ስቧል። በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር መሐመድ ሰዒድ የዓለም የጂኦፖለቲካ እምብርት የሆነው ቀይ ባህር ከትላንት እስከ ዛሬ የሌላ ሀያላን ሀገራት ትኩረት ያልተለየው ነው ይላሉ። ግሪኮች የዓለም ሀያል መሪ በነበሩበት ሰዓት ቀይ ባህርን ሳይይዙ ሀያልነታቸውን አላወጁም። ከዛም ቀጥሎ ሮማያኖች ሲመጡ ከአክሱማያኖች ጋር ሆነው ይህንን ቀጠና ይዘው ነው የዓለም ሌላ ሀያል ሀገር የሆኑት። አረቦችም ከመጡ በኋላ አረቦችም እንደዚሁ ይህንን ቀይ ባህር ይዘው ማዕከል አድርገው ነው የዓለም ሀያል ኃይል የሆኑት። ከዛም በኋላ የእንግሊዝ ወይም ምዕራቡ ዓለም በኮሎኒያሊዝም በቅኝ ግዛት ሲመጣ ቀይ ባህርን ይዞ ነው ሀያል ሀገር የሆኑት ወይም ኃይላቸውን በዓለም ላይ ትልቅ ግዙፍ ኃይል የሆኑት። ከዛም በኋላ በኮልድ ዋሩም ጊዜ እንደምታየው ቀይ ባህር ወሳኝ የሆነ የጂኦፖለቲካ ማዕከል እንደሆነ ይታወቃል እና ሁለቱ ኃይሎች ወይም በሶቪየት መራሹና በምዕራቡ ዩናይትድ ስቴትስ እና አጋሮቿ ቀይ ባህርን ላይ ከፍተኛ የሆነ ፉክክር ሲያደርጉ የቆዩበት ሁኔታ ነው። ኮልድ ዋር በኋላ ወይ ከቀዝቃዛ ጦርነት በኋላ ደግሞ ልዕለ ሀያል ሆና የወጣችው ዩናይትድ ስቴትስ በቦታው ላይ ከፍተኛ ተጽዕኖ እንደነበራት ይታወቃል። አሁን ደግሞ እንደምናየው ቀጠናው በከፍተኛ ሁኔታ ከፍተኛ ውጥረት ያለበት የዓለማችን የንግድ መስመር ወይም ከፍተኛ የነዳጅ ምርት የሚተላለፍበት ኤዥያንና አውሮፓን የሚያገናኝ ትልቅ የውሃ አካል መሆኑ ይታወቃል። ስለዚህ ይህም ቦታ መያዝ ከፍተኛ የሆነ ጂኦስትራቴጂክ ጠቀሜታ ስላለው ሀገራቶች በተለያየ ሁኔታ ወታደራዊ ቤዛቸውን በሆርን ኦፍ አፍሪካ በቀይ ባህር ላይ መመስረታቸው ይታወቃል። በዚህም ሁኔታ ስናይ ለምሳሌ ዩናይትድ ስቴትስ ጅቡቲ ውስጥ ቤዝ መስርታለች፣ ፈረንሳይ ቤዝ አላት፣ ጃፓን ቤዝ አላት። ሌሎችም ሀገራቶች በቀጥታም ይሁን በተዘዋዋሪ በዚህ በቀይ ባህር አካባቢ ከፍተኛ የሆነ የጦር ሰፈር ግንባታ ያደረጉበት ሁኔታ አለ። አሁን በቅርብ ጊዜ ደግሞ እንደምታየው የገልፍ ቀውስ የሚባለው የካታርና በቱርክ እንዲሁም ደግሞ በሳውዲና በአጋሮቿ መካከል በነበረ ክፍተት በቀይ ባህር አካባቢ ላይ ተጽዕኖቸው እየበረታ ያለበት ሁኔታ አለ። እንግዲህ በዚህ ሁኔታ ከፍተኛ የሆነ ስጋት እያደረባቸው የመጡ የሚድል ኢስት ሀገራቶች በሆርን ኦፍ አፍሪካ አካባቢ ከፍተኛ የሆነ የጦር ቤዝ በመመስረት ወይም ለንግድ በሚል ፖርት በመመስረት ተጠምደዋል ማለት ነው እና በአሁኑ ሁኔታ ስናይ በአጠቃላይ ከፍተኛ የሆነ ውጥረት ያለበት ቀጠና ነው ማለት ነው የቀይ ባህር አካባቢ። 95% የንግድ እንቅስቃሴዋን በቀይ ባህር ላይ የምታደርገው ኢትዮጵያ በአካባቢው ያለው አሁናዊ ተለዋዋጭ ሁኔታ የጂኦፖለቲካ ተጋላጭነት ስጋት ውስጥ እንደከተታት ዶክተር መሐመድ ይገልጻሉ። በተለይም በአካባቢው ሰፊ ቆዳ ስፋት፣ ከፍተኛ የህዝብ ቁጥርና በርካታ ኢኮኖሚያዊ ፍላጎቶች ያሏትን ኢትዮጵያን ባገለለ መልኩ የቀይ ባህር ፎረም መመስረቱ ዋነኛ የስጋት ምንጭ እንደሆነም ያስረዳሉ። በኋላ 2018 በኋላ በምስራቅ አፍሪካ ወይም በቀንዱ አካባቢ የሰላም ንፋስ ነፍሶ ነበር። ጠቅላይ ሚኒስትሩ ከመጡ በኋላ ከኤርትራ ጋር የነበረው ግንኙነት ይሄ የሰላም ንፋስ እንደገና ደግሞ ቀይ ባህርን ተሻግሮ ሳውዲዎቹም ኤሚራቶቹም ያወደሱት ሁኔታ እንደነበር ይታወቃል። ይህን ተከትሎ ግን ይህም ሳይቆይ አርኤስኤፍ የሚባል ወይም የሬድ ሲ ትብብር ሀገራት የሚባል ኢትዮጵያን ያገለለ አንድ ቀጠናዊ ድርጅት ተቋቁሟል እና በዚህ ውስጥ ግብጽ አለች። ሶስቱ የቀይ ባህር የፖርት ሀገራቶች የምንላቸው የወደብ ሀገራቶች ኤርትራን ጨምሮ ጅቡቲን ጨምሮ ሶማሌን ጨምሮ እነዚህ አባላት ያሉበትና ከዛኛው የቀይ ባህር ማዶ ደግሞ እነ ጆርዳን እነ የመንና ሳውዲ ያሉበት አንድ ማዕከል ተፈጥሯል ማለት ነው። ይሄ ማዕከል እንግዲህ ኢትዮጵያን ስጋት ላይ ጥሏታል እና ምንድነው እነዚህ ሀገራቶች ኢትዮጵያን በማግለላቸው
ከፍተኛ የሆነ ስጋት እንደነበረና በጊዜው የነበሩት የውጭ ጉዳይ ሚኒስትርም ኃላፊዎች መግለጫ ሰጥተዋል። ኢትዮጵያ መገለል የለባትም የሚል ሀሳብ አቅርበዋል እና በዛ አይነት ሁኔታ ላይ ያለ ነው እንግዲህ ሁኔታዎቹ በመጠንከር ይሄ ቀጠናን እኛ እናደርጋለን የሚል ወታደራዊ ልምምድ ሁሉ ለ5 ዓመታት ሲካሄድ ነበር። ከ2018 RSF ወይም የቀይ ባህር ህብረት ሀገራቶች ከተመሰረተ በኋላ ቀዩ ማዕበል የሚል የወታደራዊ ልምምድ በቀይ ባህር ላይ ለ5 ተከታታይ ዓመት እስካምና 2022 ድረስ ተካሂዷል ማለት ነው። ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት በኩል የሚነሱ የባህር በር ባለቤትነት ወይም የወደብ ተጠቃሚነት መብትን የሚያረጋግጡ ፍላጎቶች ፎረሙ በመመስረቱ በተፈጠሩ ለውጦች የተነሳ እንደሆነም ዶክተር መሐመድ ይናገራሉ። ይሄ ፖቴንሻሊ ምን ሊያመጣ ይችላል? ምን አይነት ትሬት አለው ብትለኝ፣ አንደኛ ግብጽ አጀንዳውን መተራግበው ከሆነ እነ ሳውዲ የሚገዙት ከሆነ እነዚህ 3 የፖርት ሀገሮች ኢትዮጵያ ልትጠቀምባቸው ጅቡቲንም ጨምሮ በRSF ውስጥ ስር ነው ያሉት። ስለዚህ ነገሩ ምንድነው? በስምምነታቸው ያንዱ የሴኩሪቲ ጥቃት የሌላው የደህንነት ስጋት ነው ብለው የተስማሙበት ጉዳይ ስለሆነ ኢትዮጵያም በዚህ ሁኔታ ምናልባት የፖርት ሸትዳውን የመዘጋት አደጋ ሊያንዣብብ ይችላል የሚል ተገማች የሆነ አደጋ አለባት። አንደኛው ይሄ ነው። ሁለተኛው እንደምታውቀው ከ2014 በኋላ ከገልፍ ክራይሲስ በኋላ በሆርን ኦፍ አፍሪካ አረቦቹ ወደብ የመግዛት የሚሊተሪ ቤዝ ወደብ የመግዛት እርምጃ ውስጥ ነው ያሉት ሀገራቶች። በሆርን ኦፍ አፍሪካ ኢትዮጵያ አንድ ፖርት ነው ያላት፣ የምትጠቀሙ በጅቡቲ ነው። እነዚህ ሀገራቶች እየተስፋፉ ከመጡና ፖርቱን በረብጣ ብራቸው የሚገዙ ከሆነ ኢትዮጵያን ሳፎኬት የማድረግና አማራጭ ፖርቶች እንዳታገኝ የመሻማት ሁኔታ ይኖራል ማለት ነው። ይሄ ሌላው ፖቴንሻል ተገማች የሆነ አደጋ ነው። ኢኮኖሚዋ ላይ ቀጥታ የሆነ ተጽዕኖ ሊኖረው ይችላል ነው። ሌላ እንደምታውቀው የኢንተርኔት ፋይበር ኬብል አለን በቀይ ባህር አካባቢ ላይ። ይሄ ፋይበር ኬብል በሱዳን አካባቢ መስመር አለው ይገባል ከቀይ ባህር ላይ ተጠልፎ እና የዚህን ኬብል ሰፕላየር የሆኑት አቅራቢ የሆኑ ካምፓኒዎች ይህን ኬብል የመጠበቅ ኃላፊነት የሀገራቶች እንደሆነ ብዙ ጊዜ ሪፖርት አውጥተው ግን ኢትዮጵያ እንግዲህ በእነዚህ ኃይሎችና ሌላ መንግስታዊ ያልሆኑ ነን ስቴት አክተር በዛ ላይ እንደነ አልሸባብ ሌሎችም ኃይሎች በዛ ይንቀሳቀሳሉ ነው እና እንደምታየው የኢትዮጵያ ቴሌኮም በከፍተኛ ሁኔታ አድጓል። 70 ሚሊዮን ሰብስክራይበር አሉ ጠቅላይ ሚኒስትሩ እንዳሉት። ፋይበር ኬብሉ ደግሞ ቴሌኮም ኢንዱስትሪው ቺፕ እንዲሆን ቀላል እንዲሆን የዲጂታል ኢንፍራስትራክቸሩ ላይ ከፍተኛ የሆነ ምርታ እያሳየበት ያለበት ሁኔታ ነው ያለውና እነዚህን ሁሉ አደጋ ላይ የሚሆኑበት ሁኔታ ስላለ ያንን ተከትሎ እንግዲህ የኢትዮጵያ መንግስት ሴኩሪታይዝ አድርጎታል። ይሄ ነገር በቀይ ባህር ያለው ሁኔታን በትክክል የተረዳውና በፓርላማውም ላይ ኢትዮጵያ በዚህ ጉዳይ ላይ ዝም ብላ እንደማታይ ያንን ተከትሎ ከሪቶሪክ ከንግግር በስተጀርባ ደግሞ ኔቪ መመስረቷ የሚታወቅ ነው። ኔቪ የምትመሰርትበት ሁኔታ እነዚህ ጥቅሞች ይጎዳሉ ከሚል እይታ ነው ማለት ነው። ስለዚህ እነዚህ ሁኔታዎች በአጠቃላይ በቀይ ባህር አካባቢ ላይ ያለው ስጋት እንዲያይል ሆኗል። አሁን እንግዲህ በጠቅላይ ሚኒስትሩም ወይም በሌሎችም አካላቶች በቀይ ባህር ያለው ሁኔታ እንግዲህ እዚህ ደረጃ ላይ ለመድረሱ እነዚህ ሁኔታዎች ገፊ ምክንያቶች ናቸው ብለን ማየት እንችላለን። ባለፈው ሳምንት በመንግስት ብዙሃን መገናኛዎች የተላለፈው የጠቅላይ ሚኒስትር አብይ አህመድ ንግግር ተከትሎ ኤርትራ የኢትዮጵያን ስም ሳትጠቅስ የወደብ ጉዳይ ለውይይት የሚቀርብ አጀንዳ እንዳልሆነ በይፋ ገልጻለች። በአንጻሩ ሶማሊያና ጅቡቲ ይፋዊ መግለጫ ባይሰጡም በከፍተኛ ኃላፊዎቻቸው በኩል የጠቅላይ ሚኒስትሩን ሀሳቦች እንደማይቀበሉ ማስታወቃቸው ተነግሯል። የኢትዮጵያና የኤርትራን ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አቶ ዮሐንስ ክፍሌ ጠቅላይ ሚኒስትሩ ቀይ ባህርን አስመልክቶ ያነሱት ሀሳብ ተቀባይነት እንደሌለው ይተቻሉ። ፕራይም ሚኒስትሩ የሰሞኑ ስለ ቀይ ባህር የሰጡት ስቴትመንት ኢትዮጵያኖችንም ኤርትራኖችንም አስደንቋቸዋል። ውድቅም ተደርጓል። በሁለቱም ሀገሮች ህዝቦች መካከል ይሄ ነገር ተቀባይነት እንደሌለው የእሳቸው ሀሳብን ሁሉም አስመልክቶታል። ፐብሊክ ላይም ወጥቷል። ሰውም አስተያየት ሰጥቶበታል። ያለው ምርጫ በኢትዮጵያና በኤርትራ በኩል ስለ አሰብ አጠቃቀም ሁለቱ ሀገሮች ስምምነት ላይ ደርሰው በምን አይነት አጠቃቀም በምን አይነት ውል እንደሚያካሂዱት እዛ ላይ ብቻ ነው የሚያተኩረው። ኤርትራ እንደ አሰብ ባለቤትነት፣ ኢትዮጵያ እንደ አሰብ ተጠቃሚነት በዛ ላይ መጥተው ስምምነት አድርገው ያንን ቦታ ላይ መጥተው
ኢትዮጵያ እዛ ያለውን አካባቢ ወደቦች በህጋዊ መንገድ ለመጠቀም መብት አላት። ህግ የሚሰራው ተቀባይ አገሩ በሱ ጉዳይና በሱ ሁኔታ የሚስማማ ሆኖ ሲገኝ ብቻ ነው። ስለዚህ የሰሞኑን የፕራይም ሚኒስትሩ አገላለጽ ምን ያስደነገጠው እስከ ጉልበት መጠቀም የሚለውን ነገር ነው። ስለ ዲፕሎማሲ እያወራ ስለ ጉልበት አታወራም። ስለዚህ ምናልባት አንድ ቀን ፕራይም ሚኒስትሩ ይህን ነገር ወደ ኋላ ይስቡታል ብዬ ነው የምገምተው። ይህንን አገላለጻቸውን አስተካክለው ይመጣሉ ብዬ ነው የምገምተው። ጉዳዩ በቀጠናው መጻኢ ጸጥታ ላይ አሳሳቢ ስጋት መፍጠሩን ተከትሎ ትላንት በተከበረው የመከላከያ ሰራዊት ቀን ክብረ በዓል ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማንኛውንም አይነት ፍላጎቶቿን በወረራና በኃይል አታስፈጽምም ሲሉ ተናግረዋል። ኢትዮጵያ በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም። ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ብልጽግና ሁሉም አሸናፊ በሚያደርጉ ጉዳዮች ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማሳካት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ እወዳለሁ። ይህ የጠቅላይ ሚኒስትሩ ንግግርም ሰሞኑን በቀጠናው ተፈጥሮ የነበረውን ስጋት መልክ ለማስያዝ በመነሻነት እንደሚያግዝ ዶክተር መሐመድ ሰይድ ይናገራሉ። ንግግራቸው ምናልባት ነገሩን በአጀንዳነት ማርኬት የተደረገበት ትክክል ባይሆንም እነሱ ግን አሁን በዚህ ንግግር ግልጽ አድርገዋል ያሉበትን መንገድ በዚህ አይነት እንዳልሆነና ነገር ግን ከቀጠናው ሀገራቶች ጋር በንግግር እንደሚፈቱ ዛሬ ግልጽ አድርገዋል። ይሄ ግልጽ ማድረጋቸው ምናልባት የቀጠናው ሀገራቶችን ተወሰነ ደረጃ ነገሩ እንዲረግብ ያደርገዋል። ጠቅላይ ሚኒስትር አብይ አህመድ በንግግርና በድርድር የጋራ ጥቅሞቻችንና ፍላጎቶቻችን ለማሟላት ቁርጠኛ ነን ሲሉ በሰራዊት ቀን ባደረጉት ንግግራቸው ላይ በአጽንኦት ገልጸዋል። ይህም ሆኖ ኢትዮጵያ በቀይ ባህር ጉዳይ ይመለከተኛል ማለቷና የጥቅም ጥያቄ ማንሳቷ አሁንም ትክክል እንዳልሆነ ኤርትራዊው አቶ ዮሐንስ ክፍሌ ሞግታሉ። ቀይ ባህርን የሚመለከተው ቀይ ባህርን የሚያዋስኑት እንደ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን ወደ ላይ ከፍ ካልክ ደግሞ ወደ ኢጅፕት አካባቢ የሚደርስ ነው። እንዲሁም ሊቢያ። የኢትዮጵያ ዓላማ ወይም የፕራይም ሚኒስትሩ ዓላማ እዚህ መሳተፍ አለብን፣ ድምጻችን መሰማት አለብን የሚለው ፖለቲካ ሊገባኝ አልቻለም። ኢትዮጵያን የሚመለከት ጉዳይ አይደለም። ኢትዮጵያ ከፖርቶቹ ጋር ከሀገሮቹ ጋር ተስማምታ ፖርቱን ለመጠቀም እያንዳንዱ አገር ግላዊ ሪሌሽንሺፕ ሊኖራት ይችላል፣ ስምምነት ሊኖር ይችላል። ከዛ አልፎ ግን የእሳቸው የፖለቲካ ተጽዕኖ ቀይ ባህር ላይ ሊኖርም ይኖራልን ብዬ የምገምተው ምንም ነገር የለም። በዚህ በእሳቸው አነጋገር ማለት ነው። ዶክተር መሐመድ ሰይድ በበኩላቸው ኢትዮጵያ ቀይ ባህርን አስመልክቶ የምታነሳቸውን ጥያቄዎች የጎረቤት ሀገራት ፍላጎትን ባማከለ መልኩ ለመፍታት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድን ጨምሮ የዲፕሎማሲያዊ አማራጮች ላይ መስራት ይገባታል ይላሉ። አንደኛ እነዚህ ሀገራቶች ስጋት እንዳይኖራቸው በአፍሪካ ማዕቀፍ በተለይ የጎረቤት ሀገራቶች ኤርትራን፣ ጅቡቲ እና ሶማሊያን ኢጋድ በሚለው ማዕቀፍ በዛ ውስጥ ንግግር መጀመር አለበት፣ በንግግር ሊፈታ ይገባል የሚል ሐሳብ አለኝ። አንደኛው መንገድ ይሄ ነው። በኢጋድ ውስጥ እንደሚታወቀው የሬድ ሲ ታስክ ፎርስ የሚባል አንድ አደረጃጀት ተፈጥሯል። በተለይ በቀይ ባህር ያለውን ጉዳይ ለመፍታት ማለት ነው። ስለዚህ ይሄ ኢጋድ የሬድ ሲ ታስክ ፎርስ ሀገራቶችን በማነቃቃት ለድርድር ለውይይት መድረክ መክፈት አለበት። በዛ አይነት ሁኔታ እንግዲህ በአካባቢ ላይ ያለው ውጥረት እንዲረግብ ማድረግ ይቻላል ነው። ሁለተኛ በአርኤስኤፍ የመጣውን ችግር ለመፍታት ደግሞ ባይላተራል በሆነ መንገድ ከነሳውዲ እንዲሁም ከሌሎች አባላት ሀገራቶች ኢትዮጵያ አርኤስኤፍ ውስጥ የምትገባበትን መንገድ ለአርኤስኤፍ ደግሞ ዓላማዎች ትልቅ አስተዋጽኦ እንደምታደርግ በማስረዳት ምክንያቱም አርኤስኤፍ ካስቀመጣቸው ዓላማዎች አንደኛው ሽብርተኝነትን መዋጋት ነው የሚለው። ምስራቅ አፍሪካ ውስጥ እንግዲህ በህዝብ ቁጥሯን ቢሆን ሽብርተኝነትን በመዋጋት ረገድ ከፍተኛ አስተዋጽኦና ሚና ያላት ኢትዮጵያ ነው። ስለዚህ እነዚህን አጀንዳዎች ከማሳካት አንጻር እነሱንም በማሳመን አርኤስኤፍ ውስጥ አባል የምትሆንበት ወይም ደግሞ ኦብዘርቨር ስታተስ የተመልካች ስታተስ የምታገኝበትን መንገድ እንዲፈጠር ከፍተኛ የሆነ የዲፕሎማሲ ጫና ማድረግ አለባት። በእንደዚህ አይነት በሁለቱ መንገድ እንግዲህ ኢትዮጵያ ጥቅሞቿን በቀይ ባህር ላይ የምታስከብርባቸው መንገዶች እነዚህ ሁለት መንገዶች ናቸው ብዬ አምናለሁ። አሁን 120 ሚሊዮን ህዝብ እንዳላት የምትገመተው ኢትዮጵያ ከቀይ ባህር እንዲሁም ከአሰብና ምጽዋ ወደቦች ተጠቃሚነት የተለያየችው ኤርትራ በ1985 ዓ.ም ነጻነቷ ማወጇን ተከትሎ ነው። ይህም ሆኖ ኢትዮጵያ እስከ 1990 ዓ.ም ድረስ የኤርትራን ወደቦች መጠቀም ብትቀጥልም
በዚህ ዓመት በሁለቱ ሀገራት መካከል በተነሳው ጦርነት ምክንያት ለወደብ አገልግሎት ፊቷን ወደ ጅቡቲ ለማዞር ተገዳለች። ለዚህ የጅቡቲ ወደብ ኪራይም ከ1.5 ቢሊዮን የአሜሪካን ዶላር በላይ በዓመት እንደምትከፍልም ይነገራል።